ብዙ ሴቶችም ብቻ ሳይሆን ብዙ ወንዶችም ያስቆጣው የአብርሽ ድርጊት እንዲሁም አንዳንዶች በቁጣ መንፈስ አብርሽ የሴቶች ዲግሪ ነው እንዴ ተምሮ የተመረቀው በመባልም ግራ እየተጋቡ ንዴት ላይም ያሉ ወንዶችም ሰላማዊ ሰልፍ መውጣት አለብን፣ ይሄ አብርሽ የሚባል ልጅ ሴቶቻችን ጨረሰብን፣ እኛ አንድ እንኳን ሳናገኝ እሱ ላይ በላይ እየቀያየረብን ነው። እኛ አይደለም ሴትን ልብስ መቀየር ያቃተን ወንዶች አለን። እሱ ግን በቀን እኛ ልብስ ሲቀየር ነው እንጂ ያየ ነው። እሱ ልብስ ሳይሆን በየቀኑ ሴት እየቀያየረብን ነው የሚመጣው። እንግዲህ ትላንት አንደኛዋ ሴት ኤርሜላ የምትባለዋ ከህይወትህ ወጥቻለሁ ካለችው 24 ሰዓት ሳይሞላ ከሌላ ሴት ጋር ፖስት ማድረጉን ታውቋል። ይህንን ያዩ ወንዶች በጣም በቁጣ መንፈስ እንግዲህ አሁንስ ሰላማዊ ሰልፍ መውጣት አለብን፣ ይሄማ ከዶክተር አብይ ያለፈ ነገር ነው፣ ህግ የሚያስከብርልን ነገር አይመስለንም፣ በዚህ መልኩ ህግ ያስከብርልናል ብለን እየጠበቅን እኛ ሴቶቻችን እያለቁብን ነው በማለትም ቁጣቸው ገልጧል። ብዙ ሴቶችም ደግሞ በዚህ ልክማ እኛ ሴቶች አልረከስንም፣ 24 ሰዓት ሳይሞላን ልክ እንደ ልብስ ሴት የሚቀይርብን በህይወታችን በማለት ቁጣቸውም መግለጣቸው ይታወሳል። አንዳንዶች ደግሞ አብርሽ ሴቶች ላይ ምን እያስነካ ነው የሚቀርባቸው? ምንስ ቢያደርግላቸው ነው በዚህ ልክ ሴት በሴት ላይ የሚደራረቡለት? እሱ ላይ ምንስ የተለየ ነገር አይቶ ነው በማለትም ቁጣቸው እየገለጡ ይገኛሉ። እንዲሁም አንዳንድ የኤርሜላ ወዳጆች በዚህ ልክ ለካ እየገፋፋነሽ የነበረ የማይሆንሽ ህይወት ውስጥ ነበረ፣ እንግዲህ ውስጥ ትላንት ቁርጥሽ ተናግረሽ በመሄድሽ ደግ አርግተሻል፣ ይህ ህይወት ላንቺም የሚጠቅምሽ አልነበረም በማለት ገልጿል ሀሳባቸው። አንዳንዶች ደግሞ ኤርሜላ ትላንት አልፈልገውም ስላለች እሷን ለማስቀናት ነው ይሄን የሚያደርገው በማለትም እየተወዛገቡ ይገኛሉ። የሩታ ወዳጆች የሆኑት ደግሞ አይ ይሄ ነገር ለመልካም ነው በማለት ወስዶታል። ምክንያቱም ጽጌ ማለት ለሩታም ለአብርሽም እኩል እህታቸው ናት፣ በእህትነት ነው እንጂ በሌላ ነገር አይደለም በማለትም እያሰቡ ይገኛሉ። ነገር ግን በዚህ ልክ መቀራረቡ ትክክል ነው ወይ? እህትና የወንድምነት እይታ ነው ወይ ፎቶ የሚታየውን በማለት ጥያቄ የተጠያየቁ ሰዎች ይኖራሉ። በዛ መልሳቸው ግን አው ይሄን የሚያደርጉት ኤርሜላን ከህይወቱ ለማስወጣት ነው። ነገር ግን ሩታ ላይ ጽጌ እንደዚህ መጥፎ ነገር የምታረግ ልጅ አይደለችም፣ እኛ ጠንቅቀን እናቃታለን በማለትም የመለሱት መልስ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ፋሚሊዎች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ አላችሁ? አለሁላችሁ። አልሐምዱሊላህ መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮ ለመከታተል ሞክሩ። አዳዲስ ዜናዎችን ይዤላችሁ መጥቻለሁ። ሰበር ዜና ብለናል ትላላችሁ። ለማንኛውም እኔ በጣም የሚገርመኝ እኔ የሰው ልጅ ሲቀያየር የማውቀው ልብስ ነው። ገባችሁ? በየቀን ልብስ ነው። ደግሞ አንድ ሰው 24 ሰዓት በኢትዮጵያ ኑሮ 24 ሰዓት ባልሞላ ሰዓት ውስጥ አይደለም ሴት ልብስም ሲቀየር አላየንም ትላላችሁ። አረ እኔ አላልኩም ይቀየራል ልብስ እንኳን። አረ ተው እንዴ አታሳስቱኝ። ለማንኛውም ግን ትችለዋለህ አብርሽ፣ ትችለዋለህ ማለት 24 ሰዓት ሳይሞላ ከሌላ ሴት ፖስት ማድረግ ተገቢ ነው ብለህ ታስበዋለህ? ይሄ ትክክለኛ ህይወትክ ነው? ያንተ ማንነት ይሄ ነው? በቃ በምታረገው ነገር እኮ ማንነትህ እያሳየህን ነው። ትላንት ኤርሜላ በዚህ ሰዓት ነው እንግዲህ አንተን አልፈልግህም ለአንድና ለመጨረሻ ጊዜ ከህይወትህ አስወጣኝ ብላ ሄደችው የነበረ። ነገር ግን ለሷ ምላሽ እንኳን ሳትመልስ ከሌላ ሴት ጋር እንደዚህ የመሰለ አይነት ፖስት ስትፖስት፣ ለዛውም አፈህ ሞልተ በቅርብ ቀን ብለህ መለቀው በቅርብ ቀን ማለት አዲስ ነገር ነው ወይስ ምንድነው? እኛ ጽጌ እህትህ እንደሆነች ነው የምናውቀው። መቼስ ጽጌ አእምሮ እያለሽ ይሄንን ነገር ሩታ ላይ አታደርጊም አይደል?
እንተዋወቃለን። አንቺ አታደርጊም። አንቺ ጨዋለሽ ነሽ እንዴ? አንቺ ጨዋነሽ። ይሄንን በፍጹም አታደርጊው ብለህ ደግሞ ከሷ ልትመጣልብን ነው እንዴ? አሁን ምን አስበክ ነው አንተ? ተው። እኔ ከዚህ በፊትም እኮ ደስ አትለኝም ከጽጌ ጋር ስትቀራረብ ማለት ነው። ነገር ግን ጽጌ ያው ለህቷ ብላ መከፍለው መጽዋዕትነት ነው። ይሄን ነገር በአንዳንዶች በክፉ አትረዷት። ይሄን የምታረገው ለሩታ ህይወት ለማስተካከል ብላ ነው። ምክንያቱም ከህይወቷ መውጣት ያለባችሁ ሰዎች ልታስወጣ የገባችበት መንገድ ይመስለኛልና ለማንኛውም ጽጌ ላይ ይሄንን እንደዚህ በሌላ ነገር አንጠብቃትም እንጠብቃትም አይነት ሰዎች ሰው አይደለችም ማለት አንድ ሰው በቃ እንደምናውቀው ለሩታ መልካም እህት ናት፣ ለአብርሽም እንደዛው ማለት ነውና ከዚህ በፊትም ብዙ ነገር ተደራርጎ ነበር። የተደራረጉ መጨረሻ ላይ ብራንክ እንደሆነ ምናምን ተናግሯልና አሁንም ያንን ነው እያደረጉ ያሉ። ነገር ግን እኔ ይመስለኛል ያው ሄርሜላን ከህይወቱ ማስወጣት ስለፈለገን አሁንም ጽጌ ጋር የሄደ ምክንያቱም ሩታ ከጽጌ ጋር እንደመጠረጠረው ያውቃል። ሄርሜላ ደግሞ የእሷና የእሱ ሁኔታ በደንብ ስለማታቅ ለዛም ይሆናል እንደዚህ የሚያደርገው እንጂ በሌላ ነገር ማለት ብቻ ግራ ይጋባል። አንዳንዴ እኮ አብርሽ እውነትም ተምሮ የሴቶች ዲግሪ ነው እንዴት እየተመረቀ እኮ ነው የምትሉት? ማለት በዚህ ልክ በ24 ሰዓት ውስጥ የሆነ 24 ሰዓት ውስጥ ሳይሞላ ከሌላ ሴት መሆን ማለት በጣም ከባድ ነው። እውነቱን ለመናገር ሴቱ ናችሁ በሴት ቦታ ስታዩት በጣም ከባድ ነው። ምክንያቱም ይቅርታ ጉንፋን ሊይዘኝ ነው መሰለኝ። ወይኔ የአብርሽ ፎቶ አይቼ ደንግጬ ነው እናንተ ተዋልቅሽ ነው ማለትም በቃ ሄርሜላም እያሳዘነችን ነው። እውነቱን ለመናገር ያው ሴት ናችሁ፣ ሴት ቦታ ሆናችሁ ትናንትም ተናገር ያለው የሚሰማችሁ ስሜት አለ። ነገር ግን እሷ ያመጣችበት ነገር እሷ ያደረገችው ነገር ትክክል አይደለም። እውነቱን ለመናገር ትክክል ነገር እያደረገች አልነበረም። ባይሆንም ግን ያው ሴት ሆናችሁ የሴት ህመም ስለሚገባ ይሄ ታውቁታላችሁ። ተሰብሮ ማየትን በጣም ከባድ ነው። ላየው ይረዳዋል ማለት አንድ ነገር በራሳችሁ ከደረሰ ነው ያ ነገር የምታዩት። ሁለተኛ ደግሞ ሴት ሆናችሁ እንደ ሰውኛ ስታስቡ በሴቷ ቦታ ራሳችሁ ስታስቀምጡም ደግሞ ከባድ ነው። ያ ስለሆነ ማለት አታሳዝንም ማለት አይደለም። ሄርሜላ የመጣችበት መንገድ ምንም ያክል ትክክል ባይሆንም ያው ታሳዝናለች። ሴት ሆናችሁ እንደ ሴት ማለት ነው። ምክንያቱም አይደለም እኛ ሩቲን ራሱ ስንት ነገር በድላ ሩቲ ራሱ ያዘነችበት ጉዳይ ነውና የትላንቱ እውነት ሄርሜላ አሁን ቆርጦላት ነው አትመለስም የሚለው እኔ ጥያቄ ሆኖብኛል እውነቱ ለመናገር። ምክንያቱም ከዚህ በፊትም እንደዛ ብላ ነበር ያወጣችሁ። ነገር ግን ያው አብርሽ ይሄንን መንገድ ሄደው ለዛም ይሆናል ቢፈልጋት ኖሮ ይሄንን ነገር ባያደርግ ነበር። እንግዲህ ዛሬ ደግሞ የሚመጣ ከጽጌ ጋር ይሆናል። ለማንኛውም መልካም ጊዜ ብለናል ውድ ቤተሰቦቼ። ግን ይሄ ነገር አንድ ጥያቄ ልጠይቃችሁ በስከመጨረሻም ኮሜንት ላይ አስቀምጡልኝ መልሱ። አንድ ሰው 24 ሰዓት ሳይሆነው ይሄንን ነገር ማቦሰቱ በህይወቱ ላለ ሰው ምናክል ቦታ ቢኖረው ነው ለዛ ሰው ስሜት ምንም አይነት ጭንቀት የለበትም ማለት ነው። ማለት አሁን ለሄርሜላ ትንሽ እንኳን ቦታ ቢኖረው ይሄንን 24 ሰዓት ባልሞላ ውስጥ እሷ መልስ በሰጠችው ማለት በቃ ከህይወቷ አስወጣኝ ባለችበት 24 ሰዓት ሳይሞላ እሱ ይሄንን መቦሰት ለሷ ምንም አይነት ቦታ እንደሌለው ነው እኔ የተሰማኝ። የእናንተ ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። ባይ ባይ።